ስለ አብርሽ የማታውቋቸው 3 አሳዛኝ ሚስጥሮች። ግን እነዚህ ነገሮች ካወቃችሁ በኋላ እስከዛሬ ለምን ሰደብነው ትላላችሁ። ከመናገሪያ በፊት ይህን ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ አትርሱ። ሶስተኛው አብርሽ ባለፈው በተናገረው ቪዲዮ በአባይ በቲጂ ሾው ላይ ቀርቦ ወንድሙ ነበረውና እሱንም በአደጋ እንዳጣው ተናግሯል። እና ያላያችሁ ሰዎች በአባይ ቲጂ ሾው ላይ ማየት ትችላላችሁ። ሁለተኛ አብርሽ በፊት በጣም ዝቅተኛ ኑሮ ስለኖረ እና በጣም በቃ ደሃ ወደሚባል ማህበረሰብ ነበር ያደገው እና በሰዎች መገለል ይደርስበት ነበረ እና ይሄ ሳይኮሎጂው ላይ ወደ በፊቱ ሲመለስ በጣም ጫና ይፈጥርበታል። አንደኛ እና በጣም አንጀቴን የበላኝ ነገር አብርሽ በጥርሱ ምክንያት ተማሪ እንዳለ ትምህርት ቤት ያሾፉበት ነበረ እና በዚህ ምክንያት ከማህበረሰቡ መገለል ከተማሪው መሳቅ ተደራርቦበት ራሱን ሊያጠፋ ብዙ ጊዜ ሞክሮ ነበረ። ነገር ግን ቀኑ አልደረሰም እንጂ በህይወት አናገኘውም። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ አድርጉ። እኔ ግን አንድ ጥያቄ ልጠይቃችሁ፣ ሩታ የአብርሽ ባለውለታ ናት ወይስ አብርሽ ነው የሩታ ባለውለታ? ቀጣይ የሩታን እንድሰራላችሁ ቪዲዮ ላይክ፣ ቻናል ሰብስክራይብ ማድረግ አትርሱ።